እኔ የምላችሁ አረ ወዴት እየሄድን ነው? ግን በአላህ ሰሞኑን እንደምታዩት እንደምትመለከቱት ቦኒ የምትባል ልጅ በትዳር ምክንያት ራሷን አጥፍታለች እና የትዳር አጋሯ ሌላ የሚወዳት ሴት አለች። እሷ ደግሞ ቦኒ ደግሞ እሱን ነው የምትወደው ማለት ነው። እሱን አታ መኖር እንደማትችል በቃ ራሷን አጥፍታለች። ስለዚህ ለወንድ ብላችሁ ራሳችሁን የምታጠፉ ሴቶች ግን ብዙ እያየን ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበል። ሁላችሁም እንደምታዩት ነው በሶሻል ሚዲያ ያው በቃ ብዙ ነገር እያየን ነው። የማናየው የለም፣ የማንሰማው የለም። እውነት ለመናገር እናታችን ቦኒ በጣም ያሳዘነችኝ የእውነት ለመናገር እጅግ በጣም አሳዝናኛለች። እና እሷ ብቻ አይደለችም ከሷ በፊትም ብዙ ወጣቶችን እያየን ነው። እና እነዚህ ወጣት ሴቶች ናቸው ደግሞ እንደዚህ እያደረጉ ያሉት። አይ ቲንክ እድሜያቸው ባላቅም እንኳ እንደው ከ25 እስከ 27 በቃ የሚደርስ ነው። ገና ናቸው እነዚህ ሰዎች። በቃ በስሜታቸው ነው የሚመሩት። ግን ማጋነን አይሆንብኝም። ምክንያቱም የሰው ልጅ ማለት ያው ምናልባት እንደዚህ ስል ብዙ ሰዎች አይድረስ ነው አትፍረጅ ምናምን ልትሉ ትችላላችሁ። አይ ኖ እኔ ራሴ በግሌ ማለት ነው ራሴ ወክዬ ግን እኔ እንደዚህ በእርግጥ ሸይጣን ነው የሚወሰውሰው። ቢሆንም ግን መንገድ መክፈት የለባችሁም። አንድ ነገር ራሳችሁን ማሳመን ያለባችሁ ነገር ቢኖር በቃ ወንድ ቢሄድ ወንድ ይመጣል እንዴ! እውነቴን ነው የምላችሁ። ሁሉም ነገር ኃላፊ ነው በነገራችን ላይ ማለት ነው። ልታስቡበት ይገባል። ፍቅር በእርግጥ አስበንበት አይደለም የምናፈቅረው የምንወደው፣ ያለ ስጦታ ነው፣ ከላይ ነው ትእዛዙ። ግን ማለት ነው በጭራሽ በፍጹም የፈለገ ልናፈቅረው እንችላለን። ግን እሱን እንደማይወደን ከተሰማን ያንን ሰው ማለት ነው በቃ ራሳችሁን በማይጎዳ መልኩ ራሳችሁን ለማዳን ነው መከላከል ያለባችሁ እንጂ ራስን ማጥፋት መፍትሄ ነው ብዬ አላስብም ማለት ነው። እና ስለዚህ እህት ወንድሞቼ ራስን ለማጥፋት እንደ እንትን አድርጋችሁ አትቁጠሩት ማለት ነው። እና እንደዚህ የሚያደርጉ ሰዎች በቃ በስሜታቸው ነው የሚመሩት፣ በስሜታቸው ነው የሚኖሩት። በቃ ያንን ያፈቀሩትን ሰው ወይም የወደዱትን ሰው ማለት ነው አተው ከሚኖሩ በቃ ሞትን የሚመርጡ ማለት ነው። ሞትን ምርጫ አድርገው ለሚያስቡ ሰዎች እንዴ ለቤተሰቦቻቸው ወይም ለፈጣሪያቸው ቦታ የሌላቸው ናቸው እንደዚህ የሚያደርጉት ብዬ ነው የማስበው ማለት ነው። በነገራችን ላይ የሰው ልጅ ማለት ነው በዚች ምድር ላይ የመጣው ሁሉ የመጣ ነው በቃ በአጠቃላይ ሊያገባ ወይም ሊያፈቅር ብቻ አይደለም አይደል እንዴ? እንዲያውም ማለት ነው በዚች ምድር ከዚች ምድር ላይ የመጣ ነው ሁላችንም አምላካችን አላህ የፈጠረን አምላካችን እሱን እንድናመልክ ነው አይደለም እንዴ? የሰዎችን ወይም የሰውን ልጅ ወደዚች ዓለም ወደዚች ምድር የላከው የፈጠረን ያመጣን እሱ እንድንገዛ ነው አይደል እንዴ? እና ወደዚህ የመጣንበት ዋናው ምክንያት ዓላማ አምላካችን ለመገዛት ነው። እና የሆነ ሰው እንኳን በቃ የፈለገ ይሁን አፍቅረን ያን ሰው በቃ አይፈልገንም። ነገር ግን በቃ አምላካችን ትተን እኛ መሞት የለብንም። በቃ ገብቷችኋል? እውነቴን ነው። ራሳችን ማጥፋት የለብንም። እናታችን ትተን
ራሳችንን ማጥፋት የለብንም። በተለይ ደግሞ በዚህ ሶሻል ሚዲያ ማለት ነው፣ በዚህ ሶሻል ሚዲያ ዘመን ማለት ነው። ያኔ ሶሻል ሚዲያ ላይ ማለት ነው ታዋቂ ሆናችሁ ሶሻል ሚዲያ ላይ በቃ እያንዳንዱ ስራችሁ ተቀምጦ ለወንድ ብላችሁ ራሳችሁን ስታጠፉ እንዴ ሆ እናታችሁ እድሜ ልኳን ማለት ነው። እናታችሁ እድሜ ልኳን እና እናት እድሜ ልኳን ማለት ነው እርር ቅጠል እያለች ነው የምትኖረው ማለት ነው። በዚያም ላይ ደግሞ አምላካችንም ደግሞ አይፈቅድልን ማለት እንዴ የማይፈቅድልንን አምላካችን የማይፈቅድልን ነገር ነው እየተደረገ ያለው እያደረግን ያለው ማለት ነው። እና ወጣት ሴቶች በጣም የምታፈቅሩት ሰው ሲኖር ማለት ነው እንደው የምናፈቅረው ሰው ሲኖር እንደማይፈቀድልን ስናውቅ ቶሎ ብለን በቃ ወደ የእንትናችን ወደ የእምነታችን ወደ የእምነት ቤታችሁ ሂዱ። የምሬድ ነው። ቶሎ ብላችሁ ወደ ዶክተር ወደ ሳይታሪክ ሂዱ ማለት ነው። ብቻ በቃ ቶሎ ብላችሁ ከዛ ሰውዬ ማለት ነው ቶሎ ብላችሁ ከዛ ሰውዬ ክህደት የምትድኑበትን መንገድ ነው መፈለግ ያለባችሁ እንጂ ራሳችሁን ለማጥፋት አትወስኑ። እውነት የለም። ቶሎ ብላችሁ አትወስኑ። በቃ ራስን ማጥፋት በጣም ወንጀል ነው። ምን ነው ሞትን በጣም ቀላል አደረጋችሁት እናንተ። ሄዳችሁ ደርሳችሁ የምትመለሱ መሰላችሁ እንዴ? የዚህን ታክል ለሞት የምትቸኩሉት ራሳችሁን። እንደውም ደግሞ ባል ጋይስ ባል እኮ ነገ ጧት እኮ ሲሄድ እኮ ባዳ ነው። ይሄን አታውቁም? ነገ ጧት ሲለይሽ እኮ ባዳ ነው ማሬ። ይሄ ማወቅ አለባችሁ። ሲሄድ ባዳ ነው በቃ። ስለዚህ እስካላችሁ ተፋቅራችሁ ተዋዳችሁ መኖር ነው። ለምሳሌ እሱ ካልወደደሽ በቃ ምንም ማድረጋችም። የምሬን ነው። እኔ አንዳንዴ ግን ራስን ማሳመን ነው በቃ። ራሳችሁን ካሳመናችሁት ያኔ የማትችሉት ነገር የለም። በእውነት ነው የምላችሁ። በቃ በእውነት ራሳችሁን ማሳመን አለባችሁ ለሁሉም ነገር። ራሳችሁን ካሳመናችሁ ወላሂ ምንም ነገር በቃ ምንም የምታጡት ነገር የለም፣ ምንም የምትፈሩት ነገር የለም ነው የምላችሁ። ስለዚህ የባካችሁ በቃ ወደ ራሳችሁ ተመለሱ። ወንድ ቢሄድ እኮ ወንድ ይመጣል። ነፍ ነው እኮ የምሬን ነው። በቃ እኔ የማስበው አሁን ማለት ነው። እና ያ ሰው በቃ ከኔ የመቆየት ፍላጎት ከሌለው እንደማይወደኝ ከተሰማኝ ማለት ነው በቃ ምንም ማድረግ አልችልም። ምክንያቱም አንድ ሰው ወዶ ምንድን ነው የሚባለው? አንድ እጅ አጨብጭቦ አንድ በሬ ስቦ ነው የሚባለው። ተረቱን ባልችልበትም የሀገራችን ሰው እንደዛ ብሎ ይተርታል። እና የአንድ ሰው ብቻ ፍቅር ምንም ነገር የሚያደርገው ነገር የለም፣ ምንም አይሰራም። ስለዚህ ሁለቶቹም ስትዋድዱ ስትፋቀሩ እንጂ አንቺ በጣም ልትወጁ ትችላለሽ፣ እሱ የማይወድሽ ከሆነ ምንም በቃ ራስሽን ለማጥፋት አትሞክሪ። በቃ ይሄ ሸይጣን ስራ ነው። ራስሽን ወደ መጥፎ ነገር ማሰብ የለብሽም። ያለሱ መኖር እንደማትቺ ሊሰማሽ አይገባም። በቃ እና እባካችሁ ወጣት ሴቶች ማለት ነው ለእናታችሁ ቢያንስ አስቡ። በቃ ጋይስ አስቡ እስኪ። እንዴ ያኔ እሱ ሊያናድድሽ ምልልሽ ይችላል፣ ግን ከእናትሽ አይበልጥም እኮ ከእናትሽ አይበልጥም። ብዙ ነገር አይተናል፣ ብዙ ነገር እና እስካለች ድረስ ትኖሪያለሽ። ከተለያየሽ በኋላ ደግሞ ተለያየሽ ነው። ወንድ ባዳ ነው ሀቢብቲ፣ ወንድ ባዳ ነው ጋይስ። ሲሄድ ይሄዳል በቃ። ሴቷም እንደዛው ማለት ነው። ስለዚህ ለማን ብለሽ ነው ራሳሽን የምታጠፊው? ለማን ብላችሁ ነው ራሳችሁን የምታጠፉት? ማንን ልትጎዱ እንዴ? እናንተስ እሺ በቃ ችግር የለም፣ ግን ቢያንስ ለእናት መከረኛ እናት
እናትሽ ሁሌም ስትቃጠል ትኖራለች። ለምን አታዘኝም? ለእናትሽ አታዘኝም? አትወጃትም እናትሽን? ስለዚህ ባካችሁት ወንድሞቼ እንደ አይነት ስራ አትስሩ። በተለይ እኔ ለወንድ ብላችሁ ራሳችሁን የምታጠፉ ሴቶች እኔ እንጃ ማለቴ ፍቅር በእርግጥ ፍቅር ሊይዝሽ ይችላል። ላኪን ግን ራስሽን አታጥፊ ውዴ፣ ራስሽን አታጥፊ። ለምን ብለሽ ማንን ልትጎጂ እንዴ? ፍቅር ሰው አይገልም ማሬ እንዴ። ይቻላል እንኳን ይሄ በጣም ብዙ ነገር ይቻላል እኮ የማይቻል ነገር የለም። ስለዚህ እባካችሁ ለወንድ ብላችሁ ራሳችሁን አታጥፉ ነው የምለው። ሌላ ነገር ከዚህም በላይ የምለው ነገር የለም። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ፣ ቸር ሰንብቱ። ሰላም እንገናኝ። ባይ ባይ።